Greeting to the Majesty. Aliyah Selassie, Jah Rastafari. Wagwan YouTube እንደናችሁ ዛሬ በኃይለ ሥላሴ ቤተ መንግስት እንገኛለን። የሳይ ዛሬ በጣም ብዙ የምናያቸው ነገሮች አሉ። አሪፍ ሌክዠሪ የተባሉ መኪኖችም አሉ። እነሱንም እንጎበኛለን። አንዳንድ ነገሮችም ግቢ ውስጥ ዞር እያለን ያለ ማለት ነው። ምን ያርጉ? ኮሜንት አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። የሳይ እንግዲህ እዚህ ጋር እንደምትመለከቱት ማይክ እንዳጋጣሚ ተበላሽቶብን ቮይስ አንቀዳቀርተን ነበር ማለት ነው። እና ይህ ፍለፊት ላይ የምታዩት የቤተ መንግስቱ ገጽታ ይሄን ይመስላል። ግቢ ውስጥ የሚያገኘናቸው ሰዎች እንደነገሩን ይህ ቤተ መንግስት በመጣሪያ ስሙ ኢዮቤልዩ ቤተ መንግስት ይባላል ማለት ነው። እንዲሁም ምን ያህል ነው ክፍያው፣ ግቢ ውስጥስ ምን አለ የሚለውንም በዚህ ቪዲዮ መጨረሻ ላይ የምናሳያችሁ የምናስረዳችሁ ይሆናል። ከኛ ጋር አብራችሁ ቆዩ። ይመቻችሁ። It is good that you are here to record this picture of me in my palace garden at Addis Ababa. People who see this throughout the world will realize that even in the 20th century, with faith, courage and a just cause, David will still beat Goliath. ዛሬ እንግዲህ በቮይስ ነው ማስጨንቃቸው። እንግዲህ እንደምታዩት እየሄድን ነው። ወዴት አትሉኝ? መኪኖች ወዳሉበት ቦታ ከዛ እንጀምር ብለን በዛውም ግቢውን ዞር እያለን እያየን እየገባን ነው ማለት ነው። እንደምታዩት ግቢው በጣም ክሊን ነው፣ በጣም ንጹህ ነው፣ ደስ ይላል። ኤቭሪቲንግ አረንጓዴ ነው። ፎቶ ፕሮግራም ያሰባችሁ ሰዎች መጨረሻ ላይ የምንነግራችሁ ነገር ስላለ እስከ ቪዲዮ መጨረሻ ድረስ ማየት እንዳትረሱ። ግቢው ልነግራችሁ አልችልም። በቃ ጽዳቱ በጣም ነው የሚያምረው አይደል? ስሜቴ ነው የሚያደርገው። እዚህ ጋር ጎልፍ ካርት ብቻ ነው የሚያስፈልገን። ሉክ ያንንም ማሳያችሁ። ዳም ይኸውላችሁ ይሄ ቪዲዮ አሪፍ ከሆነ ውስጥ ፓርት 2 እንሰራላችኋለን። ባይዘው ያስጎብኝ የሚያስፈልገው እዚህ ጋር ነው። በቃ ይኸውላችሁ ወደዛ ወደዚህ እያለ የተደነባበረን ነበረ። ፋይናሊ ግን አግኝተናል ማለት ነው መኪኖች ያሉበትን ቦታ። ሶ ቀጥታ ወደዛ እንሂድ። እንግዲህ ስንገባ እንደተመለከታችሁት ይህንን መኪና አይታችሁት ነበረ። እሱም ቀዳማዊ ኃይለ ሥላሴ በጊዜያቸው ኦር በዘመናቸው ይጠቀሙት የነበረ አውቶቡስ ነው። ስሙም አውራሪስ ብለው ሰይመውታል ማለት ነው እንደምትመለከቱት። ከዛ በተጨማሪ ደግሞ አንድ ያስተዋለው ነገር የእሳቸው የሆነ የትኛውም ቁሳቁስ ላይ ቃስ የተሰኘ ምልክት ወይንም አርማም እንዳለው ነው። ፋይናሊ እንግዲህ ቦታው ላይ ደርሰናል። መኪኖቹን ለማየት በጣም ኤክሳይትድ ሆነን ነበረ። እንግዲህ አሁን ፍለፊት የምታዩት የ1955ቱን ሮልስ ሮይስ ነው። በጣም ውድና ሌክዠሪ ከሚባሉ መኪኖች ውስጥ አንዱ ነው። ይሄ አሁን እዚህ ጋር የምትመለከቱት ሮልስ ሮይስ ሊሞዚኑ ነው። እዚህ ጋር ደግሞ የምትመለከቱት የ1948 ስሪት የሆነውን ካዲላክ ፍሊትውድ የተሰኘችዋን አምቡላንስ ነው የምታዩት። እንግዲህ ይሄ አምቡላንስ የቤተ መንግስቱ አምቡላንስ ነው። የዚህ አምቡላንስ ጥቅም እንግዲህ ግልጽ ነው። ምንም አይነት ጉዳት እሳቸው ላይ ቢደርስ ወይንም ቤተሰቦቻቸው ላይ ቢደርስ ከቤተ መንግስት አንስቶ ወደ ሕክምና ተቋም የሚወስዳቸው ነው ማለት ነው። ይህ ደግሞ የምትመለከቱት በ1920ዎቹ ከፈረንሳይ መንግስት የተበረከተላቸው የንጉሳዊ የባቡር ፉርጎች ናቸው። ላይክ አይ ቲንክ ይሄ እንደ ሚቲንግ ሩም የሚገለገሉበት ይመስለኛል። ወደዚህ ደግሞ ነኝ። ይሄኛውንም በጣም ኤቭሪቲንግ እንዳለ እንጨት ነገር ነው። በእንጨት ነው የተሰራው ኢንቴሪየሩ ማለት ነው። በጣም የሚገርም ነው። ብቻ በዛ ዘመን እንደዚህ ነገር አለ ብዬ እኔ በግሌ ኤክስፔክት አላደረኩም ነበር። ብቻ በጣም ኤቭሪቲንግ አስገራሚ ነው አይደለ? ኢማጂን ኢትዮጵያ ውስጥ ማለት ነው ቅድም ያያችሁት ካዲላክ አምቡላንስ መኪና ሆኖ ማለት ነው።
እንደምታዩት ነው እንግዲህ ብሌክ ጋሪ ነው ሰረገላ የሚባለው አላቅም ከተሳሳኩ አርሙኝ ኮሜንት ላይ በጣም ተመችቶት ነበር በዛ ላይ ከልብሱ ጋር ማች ስለነበረ ፎቶ ሹት ሲያደርግ ነበር እዚህ ጋር ያው እንግዲህ አይጂ ላይ ፎቶዎቹን ፖስት ያደርጋል ብዬ ተስፋ አደርጋለሁ ቅድም እንዳልኳችሁ እያንዳንዱ መኪናዎቻቸው ላይ ቀሐስ የሚል ነገር አለ ከዚህ በመቀጠልም አንድ ሁለት ቦታዎች ይቀሩ ነበር ይሄኛው ቦታ ደግሞ ቀዳማዊ ኃይለ ሥላሴ ይገለገሉበት የነበረው የጸሎት ስፍራቸው ነው ማለት ነው እሱንም ያው ወደ ውስጥ መግባት ስለማይቻል ከውጭ ሆነን የቻልነውን ያክል እናሳያቸዋለን በስተመጨረሻም ግቢ ውስጥ የተወሰኑ እንስሳቶች ነበሩ ስለተባለን እነሱን ለማየት ሄደን ነበር የነበሩትም ጦጣ ነበር እንዲሁም አቦ ሸማኔ ማይተናል ከዛ በተጨማሪም አንበሳ ነበር ግን እንዳጋጣሚ ሆኖ አንበሳውን ሳንቀርጸው ስልካችን ዘግቶብን ነበር ከቤተ መንግስትም እንደወጣን በጣም ርቦን ስለነበረ ምሳችንን በላን እንዲሁም ቪዲዮ መጨረሻ ላይ ነግራችኋለሁ ባል መሰረት የመግቢያ ዋጋ ሁለት አይነት ነው ያለው 700 እና 300 ብር እናንተ የፈለጋችሁትን መርጣችሁ መግባት ትችላላችሁ ማለት ነው እዛው በሩ ላይ ይነግሯችኋል ሙሉ ዲቴል በቀጣይ ቪዲዮ እስክንገናኝ ድረስ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን በቀጣይ ቪዲዮ እስክንገናኝ ድረስ ቻው ቻው